ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ቤተሰብ እንዴት ናችሁ? ደህና ናችሁ? ሰላም ነው። ዛሬ ደግሞ በሌላ ቪዲዮ መጥቻለሁ ማለት ነው። ይሄ ደግሞ ሳር ነው። ሳሩን አያችሁት? ይሄ ለከብቶች ለጊመል ምናምን የሚደረግ ነው እና ሶብር ሶብር እና ይሄን ይመስላል። ይሄ ደግሞ አያችሁት? ይሄ ሙለር ይባላል። በመሀል መሀል አስገብተው ነው ይሄ እንትን ማለት ነው። እንትን በንጋሊዎች ናቸው በብዛት የሚጠቀሙት፣ ፓኪስታኒዎች ምናምን። ይሄም ደርሶልናል። ወጥ ሲሰራ በጣም ምርጥ ነው የሚሆነው ማለት ነው እዚህ ራሱ። እና ይሄን ይመስላል ውዶቼ፣ አበረታቱኝ። ይሄው ሳሩ በጣም አሪፍ ነው፣ ደስ ይላል ምናምን ነገር። በነገራችን ላይ ይሄ አንዴ እንትን ካለ ያው እንትን አይልም ማለት ነው። ይሄ ማለት እስከ 2 ዓመት ድረስ ይቆያል። ውሃ ዝም ብሎ ማጠጣት ነው እንጂ ምናምን ነገር እንትን መድረቅ መበላሸት የለም። እስከ 2 ዓመት ድረስ እንትን ይላል ማለት ነው። በጣም አሪፍ ነው፣ በተለይ ለከብቶች ምናምን። እኛ ሀገር ግን በብዛት የለም ይሄ እና እንደዛ ነው እላችኋለሁ ውዶቼ፣ ቤተሰቦቼ አበረታቱኝ፣ ላይክ አርጉኝ፣ ሼር ምናምን በማድረግ ሰብስክራይብ በማድረግ ቤተሰብ የሆናችሁ ለሌሎችም ሼር በማድረግ አዲስ ጀማሪ ነኝ እንግዲህ አጠናክሩኝ እላችኋለሁኝ። እልሻለሁኝ ልል ነበር እና ቪዲዮን እስከ መጨረሻው አይታችሁ ማለት ነው። እሺ አበረታቱኝ እላችኋለሁ። አብሽሩ፣ እናንተንም አላህ ይጠብቅልኝ። ሰብስክራይብ ደግሞ ያላረጋችሁ ሰብስክራይብ መልሱ። እሺ ሰብስክራይብ ያረኳችሁ ልጆች አላችሁ አልመለሳችሁም። ይሄን ቪዲዮዬን አይታችሁ እስከ መጨረሻው ላይክ አርጋችሁ ሰብስክራይብ አርጋችሁ ወጡ ማለት ነው። እሺ ይሄ ደግሞ ያው አሁን 2 ዓመት ሞልቶታል። ይሄ በጣም ተዳክሟል። ይሄ ያያችሁት ትንሽ ትንሽ ያለበት ይሄ እንደገና አሁን የተወሰነ ይሰራል። 1 2 3 ጊዜ ወይ ዙር ቢታጨድ ነው። ከዛም በኋላ ይሞታል ማለት ነው። ከዛም በኋላ የቦታ ይታረስና እንደገና እንደ አዲስ ነው እንትን የሚደረግበት ማለት ነው። ይሄን ይመስላል የስራ ቦታዬ እላችኋለሁ። ቤተሰብ አበረታቱኝ፣ አጠናክሩኝ፣ ሰብስክራይብ አድርጉኝ እላችኋለሁ። እሺ